ለምን መሰለ? እግዚአብሔር ጀስት ነው። አየ ያልዘራው አይበቅልም፣ የዘራው ግን አይቀርም። you have to be በጣም ሲሪየስ መሆን አለባችሁ። እውነቴን ነው የምነግራችሁ። አካሄዳችሁን፣ አቋማችሁን፣ የምትኖሩለትን ጉዳይ በጣም ወስኑ። ዲተርሚን የሆነ ክርስቲያኑ ነው። ዛሬ ምንም ልትሆን ትችላለህ። ነገስ በእግዚአብሔር ፊት ነጩ ዙፋን እኮ አለ። እግዚአብሔር ፊት እኮ ቆማለሁ። ነገ አውቃለሁ ቀላል እንዳልሆነ እየነገርኳችሁ ያለሁት ነገር ግን ህይወት ነው። መኖር አለብን እንደዚህ። እግዚአብሔር መጥቶ ተናገረ። ረጅም ዘመን ሄደ መሰላችሁ? ይሄው ምዕራፍ 22 ላይ አካብ ሞተ። ምዕራፍ 22 ምዕራፍ 21 ላይ ኤልያስ ተናገረ። ይህንን ሁሉ ዋጋ ከፍሎ ሰው አስገድለው በጣም ሲሪየስ በሆነ መንገድ ኤልዛቤል ገብታበት የሐሰት ምስክር ቆሞ የሁሉ ነገር ተሰርቶ አካብ አልኖረም፣ ገደለው። እግዚአብሔር መጣ በሚክያስ በኩል ትዝ ይላችሁ? አካብ ተነሳ ይላል። ተነሰና ብድጋልና ጦርነት ሊወጣ ሲል ኢዮሳፍጥን ምናምን ሰበሰበና ሊወጣ ሲል ስሙኝ፣ በጣም በጥንቃቄ ስሙኝ። በእውነት ወጣ። ከዛ 400 ነው የሚል። እኔ 400 ብዙ ነው እዚህ ክፍል ላይ ከየት እንደሚመጣ ለቀም 400 ነብይ 400 ተሰብስበው አካብን ውጣ፣ እግዚአብሔር ካንተ ጋር ነው አሉት። ስማ ኢዮሳፍጥ የእግዚአብሔር ሰው ነው ይላል መጽሐፍ። ጸጥ ብሎ ሰማና እንደዚህ ያለው አካብን። አካብ አለው አቤት አለው። ከመውጣታችን በፊት እንደው ከመውጣታችን በፊት አለው እሺ አንድ የቀረ ነብይ ካለ እስቲ ይጠራልኝ አለው። እና እሱ ይምጣና ውጡ ካለ አው በእውነት 401ኛው ውጡ ካለ እወጣለሁ አለው። አካብ እንደዚህ ያለው ኢዮሳፍጥን መኖሩንማ አለ አንድም ቀን ግን ስለኔ መልካም ተናግሮ አያውቅም አለው። እንዴት? ሰውየው መንገዱ ከእግዚአብሔር ጋር አይደለም። እንዴት መልካም ይበለው? ቢወደው መውደድ የነበረበት ሚክያስን ነው። ከዛ ግድ የለህም ጥራው አሉት። ከዛ ስማ መልእክተኛው በሰረገላ ሄደ ሚክያስ ቤት ቁጭ ብሎ ታውቃለህ። ሚክያስን ጠራው። ንጉሥ ይፈልጋል አለው። እሺ ስለው ኢዮሳፍጥም አለ ባይዘው ያለው። ኢዮሳፍጥ የእግዚአብሔር ሰው ነው። ሁለተኛ ነገሥት ምዕራፍ 3 ላይ ደግሞ ኢዮራም የሚባለው የአካብ ልጅ ኢዮሳፍጥን ድጋሚ ይዞ ሲመጣ ኤልሳም እንዳለ ታውቃለህ፣ ያንተና የአባቶች ኃጢአት አለ አለው። ኢዮራምን የአካብ ኃጢአት ማለት ነው። የይሁዳ ንጉሥን ኢዮሳፍጥን አፍሬ ነው የመጣሁት አለው። ኢዮሳፍጥ ባይኖረው አልመጣም አለው። ኢዮሳፍጥ ስላለ አክብሬ ነው የመጣሁት። ለምን? የእግዚአብሔር ሰው ነው ኢዮሳፍጥ። ከዛ ሚክያስ ሲመጣ ሚክያስን የጫነው ባለ ሰረገላ ነጁ እንደዚህ አለው። ይኸውልህ አለው። እሺ አለው። 400ን በሙሉ ንጉሥ አካብን ይሳካልሃል፣ ውጣ፣ በጦርነቱ ድል ታረጋለህ ብለውታል አለው። እሺ አለው። አንተም ቃል ከነሱ እንዳይለይ አለው። አንተ ነግሮ ሊያስብለው ማለት ነው አለ አሉ። እንደዚህ አይነት ነገር ድሮ ነው የጀመረው። ስሙን ከዛ ስሙን ቆይ እየሄዱ ያለ ሲለው ሚክያስ ምን እንዳለው ታውቃለህ? ብቻ እግዚአብሔር ይናገረኝ እንጂ ቃል አይለይም፣ ብቻ ግን ካላለኝም አልልም አለው። ስለ እግዚአብሔር ለመነው። አንተ ምን ሆነሃል አለው። አንተ 400 ብለው ሁሌ ተቃዋሚ የምትሆነው አንዳንድ ቀንም ተስተካከል እንጂ ምናምን ብሎት እሺ አለ። ከዛ አካብ ነገስታቶች ሆና ተሰብስበው ሰራዊት በሙሉ ተሰልፈው እየጠበቀው ነው። ሴዴቅያስ የሚባል አንድ የሐሰት ነብይ ይለዋል መጽሐፍ። ምን እንደሰራ ታውቃለህ? ቀንድ በብረት ሰራ ይላል። አንተ ሰው የስተት ትንቢት ለመናገር ቀንድ ቤቱ ገብቶ ሲቀጠቅጥ አድሮ ቀንድ ሰርቶ መጥቶ ጠላቶችን እንዲትወጋለ ብሎታል። ኩድ ድሮ ግን በጣም ይገርማል። ከዛስ ሚክያስ መጣ። ሲጠበቅ ነው ታውቃለህ። 400 ነብይ ተሰልፎ ቆመዋል። በዚህ በኩል ደግሞ ሰራዊት አለ። አካብ ኢዮሳፍጥ ምናምን 3 ናቸው ተሰብስበዋል። ነገስታቶች አሉ። ሚክያስ እስኪወርድ ነው ወረደ። መጣ መሃላቸው ቆመ። አየው አካብ ተናገር አለ። ውጣ ተዋጋ ታሸንፋለህ አለው። አካብ እንዳለው ታውቃለህ። ውጣ ተዋጋ ታሸንፋለህ ሲለው አካብ ምንድነው ያለው? እግዚአብሔር ካለህ በቀር እንዳትለኝ አላልኩህም አለው። እንዴ ውጣ ተዋጋ ሲለው ይሄማ ብለው ነው የመጣኸው አለው። እና እግዚአብሔር የሚልህን በላይ ማለት እኮ ልክ እንዳልሆነ እያወቀ ነው የሚያደርገው ማለት ነው። ሰውየው ልክ አይደለውም። እንዴት ከ400 ጋር አንድ ላይ ወጣ ትለኛለህ ሲለው እንግዲያው የእግዚአብሔርን ድምፅ ልንገርህ አለው። ታዲያ ሲለው እንዳትወጣ ይልሃል እግዚአብሔር። ከወጣ ትሞታለህ አይደለም ያለው። እስራኤል መሪ እንደሌለው መንጋ በተራራ ላይ ተበትኖ ያዋሉ አለ። ምን ማለት ነው? አንተ ትሞታለህ፣ ህዝቡ ይበተናል። እንዳትወጣ ሲለው አካብ እንዳለ ታውቃለህ። ለኢዮሳፍጥ እንዲህ ያለው ብዬ ነበር። ሁሌ ክፉ ነው የሚያወራው ይሄ ሰውዬ። ይሄው አላልኩም አለና ቀጥሎም እንዳለ ታውቃለህ። ከአገረ ገዢዎች መካከል አንዱን ጠራውና ድል አድርጌ እስክመጣ ድረስ ቁራሽ እንጀራ ብቻ እየሰጠ እስር ቤት አቆየልኝ፣ ተመልሼ ስመጣ ፈርድበታለሁ ሲለው ሚክያስ እንደዚህ ያለው በእውኑ አንተ በህይወት ከተመለስክ እግዚአብሔር በእኔ አልተናገረም አለው። መጽሐፍ ሲናገር እንደዚህ ይላል። አካብም ሄደ በጦርነት መካከል ይላል። ባይዘዌ ውጊያ ውስጥ ገብቶ አይደለም የሞተው ሰውየው። ገና ጦርነቱ ሳይጀመር በጠላት ወገን ያለ አንድ ሰው ፍላጻውን ሲሞክር እግዚአብሔር እኮ አይጣላ። ስማ ፕላን አድርጎ እንደዚህ ንጉሱ ነው ምና ብሎ መሰለ እንዴ ሲሞክር ዝም ብሎ እንዲህ ሲሞክር ይላል አመለጠችው ይላል። ፍላጻው እንዲህ ሲያረግ ጦር አለች። አካብ ደረቱ ውስጥ ተቀረቀረች ይላል።
ከዛስ ንጉሱ እንደዚህ ያለ ተወግቻለሁ ደረቴን ሲል ይዘውት ሄዱና በጋለሞታዎች መታጠቢያ ቦታ ላይ ወድቆ ሞተ፣ ደሙ ፈሰሰ፣ ውሾች ላሱት ይላል። ኤልያስ ተናግሯል። እግዚአብሔር ያለው ምን እንደሆነ ታውቃለህ? ናቡቴን እንዳረጉት እያለ ነው የመጣው እግዚአብሔር። ስታንድ ይዞ የሞተ ሰው አለ። አየህ፣ አቋም ይዞ የሞተ ሰው አለ። ጽድቅን ፍርድን ባይዘው ከእንደዚህ አይነት ሰዎች ጋር ይቆያል። እንዳይመስልህ ምንም ልትሆን ትችላለህ። ከእግዚአብሔር ሳይድ አድርገህ ማንም የፈለገው ሊያረግ ይችላል። አትታለሉ። ምናልባት ነገሩ የሚጠይቀው ጉልበትና ገንዘብን ሳይሆን ሕይወትን ሊሆን ይችላል። ይሄው የጠየቃቸው እሱ ነው። ቀጠላ ሂዱና በእናንተ ሁለተኛ ነገሥትን ምዕራፍ 8 ምዕራፍ 9 ምዕራፍ 10 ትዝ ይላችኋል። እዩ ጋር መጣና ያ የጎልማሳ ነብይ ሬማት ዘገላድ ሂድ አለው እና ሬማት ያለችውን ገላድ ከተማ ሂድና ከአለቆች መካከል አንድ ሰው ታገኛለህ፣ የናሚሴ ልጅ እዩን አለው። ሂድና ቀባው አለው። እብድ ነው ይላል አይደል ነብዩ። እንደ እብድ ነው ማለት ሲሮጥ ራሱ እንትን የለውም ማለት ነው። ሰውዩ በቃ እየተጣደፈ መጣ። አለቆች መሃል እዩ ቁጭ ብሏል። አለቃ ሆይ አለው። አቤት። ነገር ያለኝ ካንተ ጋር ጉዳይ አለኝ አለው። ነገር አለኝ ያው እንትን ነው አይደል ጉዳይ አለኝ ነው። ምንድነው ሲለው እና ወደ ውስጥ እንግባና እናውራ አለው። ሰው መሃል አይሆንም አለው። እሺ ብሎ ወደ ጓዳ ሲገቡ በእጁ ላይ የያዘውን በቀንድ የሞላውን ዘይት በጭንቅላቱ ላይ ገለበጠበትና እግዚአብሔር እንደዚህ ይልሃል አለው። ምን አለው? ከዛሬ ጀምሮ እግዚአብሔር በእስራኤል ላይ ንጉሥ ነህ ብሎሃል አለውና ይላል በሩን ከፍቶ ሮጠ የሚል ቃል አለ። እውነትም እብድ ነው አሉ እነዛ ታቃላ አለቆች ተሰብስበው ምንድነው ይሄ እብድ ያለ ሲሉት በእስራኤል ላይ ንጉሥ ነህ አለኝ ሲላቸው ሁሉም ልብሳቸውን አውልቆ መሬት አነጠፉ። እዩንም አስቀመጡትና እዩ ነገሰ አሉ ይላል። ከዛ ጀመራ በኤልያስ የተነገረውን የትንቢት ቃል ለማስፈጸም ነው አኖይንት ያደረገው እግዚአብሔር። ኢዮራምን አካዚያስን በሙሉ የገደላቸው እዩ ነው ባይዘው። እነዚህ ማለት ደግሞ የአክዓብ ልጆች ናቸው። እግዚአብሔር ይሄን ሁሉ ለምን ያደርጋል? ናቡቴ ተገደለ ብሎ በጽድቅ የቆመ ሰው እየተነካብኝ ብሎ የኔ የሆነውን ሰው አስወግዳችሁብኛል ብሎ እግዚአብሔር ቆጨው፣ ቆረቆረው። ለምን አለ? ለሌላ የተሰራውን በሙሉ ሰብስቦ የከፈለው በናቡቴ ምክንያት ነው። ሌላ ላይ የተደረገ ሰብስቦ ከፈለ። ከዛስ ኤልዛቤል ሁሉንም ጨረሰና ኤልዛቤል ጋር መጣ እዩ። ትዝላችኋል። ኤልዛቤል ጋር ሲመጣ ኤልዛቤል ጋር መጣ። ፈረሱ ላይ ተቀምጦ ልክ እንደውም ከደጅ ነው። አቧራው እንትን ይላል ታውቃለህ፣ ይንቦለቦላል። ምክንያቱም ሚድል ኢስት እንደምታውቁት ነው። እንኳን ድሮ ዘንድሮም ያለው አቧራ እንደዚህ ይነሳል አቧራው። እና ማን ነው የመጣው እስቲ እዩ ተባለ። ቅጥር ጠባቂ ጉበኛው ቆሞ እንደዚህ ያየ ሲያይ ሩቅ ነው፣ አትለየውም ፊቱን። አነዳዱ እንደ እብድ ነው ሰረገላውን የሚጋልበው ይላል ቃሉ ነው የሚለው አይደለም። እንደ እብድ ነው አለና እንደዚህ ሰረገላውን እየጋለበ የሚሮጠው የናሚሴ ልጅ እዩ ብቻ ነው። እዩ ነው አሏት። ኦሬዲ እዩ እንደነገሰና ሌላ ነገር እያደረገ እንደሆነ ስለሰማች ተስተካክላ ጠበቀችው። በደንብ ስነ ስርዓት ሴታፑን ሰርታ ጠበቀችው። ከዛ ልክ እዩ ቤተ መንግስት ውስጥ ሲገባ ብቅ አለችና አለቃውን የገደለ ዘምሪ ሆይ ሰላም ነውን አለችው። ዘምሪ ከሱ በፊት የነበረው ንጉስ ገሎ ለ7 ቀን የነገሰው ከዛ ተገሏል። አንተም እንዲያርገ ልትሞት ነው አለችው። አትችልም አለችው። ትሞታለህ አለችው። ዘምሪ ሆይ አለችው። ዘምሪ ቀድሞ ከ500 ዓመት በፊት ነው ይሄንን ያደረገው። ከ500 ዓመት በኋላ አንተ ታሪክ ልደግም ነው እንዲህ አለችው። አትችልም ዘምሪ አለችው። እና ምጻት እኮ ነው ስለ ዘምሪ ታውቂያለህ እንዲህ አለችው። አንተም የዘምሪ ቢጤን ዘምሪ አለችው። ታውቃለህ እዩ እኮ ነው። አየ ተጨማሪ ዲያሎግ ከቀጠለ አይችልም። ከኔ ጋር ማን አለ? 2ም 3ም ሆኖ ብቅ አሉ ይላል። ወርውሯት አይደል ያለው። በዚህ መንገድ አይሆንም ባይዘው የሆነበት ምክንያት ኤልያስ ስለተናገረ እግዚአብሔር ቀድሞ ተናግሯል እንጂ በዚህ መንገድ ማንም ሆኖ አያውቅም። ወርውሯት አለ። ለምንድን ነው ወርውሯት ያለው? እዛ ጋር እግዚአብሔር ተናግሯል። የናቡቴ ደም በፈሰሰበት ቦታ እንዲሁ ይሆናል፣ ናቡቴ የተደረገው በሙሉ ይሆናል ብሎ እግዚአብሔር ተናግሯል። ናቡቴ አንቀላፍቷል፣ ወደ ጌታ ሄዷል። በሱ ምክንያት ግን እግዚአብሔር የት ርቀት እየሄደ እንደሆነ እዩት። የእውነት ጎናቸው አርሰው በጽድቅ ጨክን በሉት። በወንጌል አትደራደር በሉት። አታስነኩ። ምንም ነገር ሊቀርብል ይችላል። ወንጌሉን ዞር አድርገውና የተቀበልከውን የኔን ተወውና ዝም ብለህ አጉል እንደው ክርስቶስ ኢየሱስ ምናምን ከምትል ናና በኋላ ደግሞ ታገኘዋለህ። ችግር የለውም። ኖ የሚቀርብ ነገር ከዘላለም ሕይወት አይበልጥም። የሚተካል ነገር ከእግዚአብሔር አይበስም። አታስነኩ። የጽድቅ አቋማችሁን አታስነኩ። ያመናችሁትን ጉዳይ እስከ መጨረሻ ያዙ። ወዳጆቼ የመጣ ነገር በሙሉ ይዞን አይሂድ። የቀረበልን ነገር በሙሉ አይጎትተን። ከአክዓብ በላይ የለም በዛ ዘመን። የመጨረሻው አክዓብ ነው። ከኤልዛቤል በላይ የለም። የመጨረሻው ኤልዛቤል ናት። ናቡቴ እምቢ ያለው በእነሱ ደረጃ እምቢ አለ። በእነሱ ደረጃ በኤልዛቤልና በአክዓብ ደረጃ ለምን ኖ የእግዚአብሔር የሆነው ይበልጣል። በጽድቅ ላለው ነገር ነው ራሴን የምሰጠዋል። በጽድቅ ጨክኑ። ምናልባት አክዓብን የተፈታተነው አይነት ፈተና ላይሆን ይችላል እኛ ጋር የሚቀርበው።
እኛ ጋር የሚቀርበው ምናልባት በጣም ማይነር ነገር ሊሆን ይችላል። በዚህ ደረጃ ላይ መጣ ይችላል። እኛ ጋር በጣም ማይነር ሊሆን ይችላል ከና አካብ አንፃር፣ ግን እኛን ደግሞ በግል ፐርሰናሊ ደግሞ የሚፈታተነ ሊሆን ይችላል። እግዚአብሔር አመታቶችን ተሻግሮ እስቲል የሚያወራው ስለ ናቡቴ ነው። ኤልዛቤል ከተጣለች በኋላ መጽሐፍ ሲናገር እዩም ወደ ውስጥ ገባና በላ ይላል። ከዛ እንደዚህ ያላቸው የንጉሥ ልጅ ነችና ውሰዱና ቀበሯት ሲል ወጥተው ሲያዩ ከጭንቅላቷና ከእጇ በቀር ምንም የለም። ለምን? ውሾች በልተዋታል ይላል። የለም ጭንቅላቷና እጇ ብቻ ነው ያለው። ምን ሆነች? ውሾች በሏት ሲል የእግዚአብሔር ሰው ኤልያስ እንደተናገረ አለባይዘው እዩ ራሱ ምንም እሱም ቢቀር ራሷንና እጇን ውሰዱና ቀበሩት። ውሾች መጥተው በሉት አይደለም የሚለው ደሟንም ላሱት ይላል። አቋም ሳይቀይሩ አዲስ ኪዳን ላይ የሞቱ ብዙ ሰዎች አጣቁ። የብሉይ ኪዳኖቹ እንደነዚህ አይነቶቹን ሰበሰቡና አዲስ ኪዳን አመጧቸው። ዕብራውያን 11 ላይ አመጧቸውና ሲዘጉት አምነው ሞቱ ተብሎ ተጻፈለ። አምነው ሞቱ፣ ሳይቀይሩ ሞቱ፣ ሳይለውጡ ሞቱ። መትረፍ እየቻሉ ትንሣኤን ተስፋ አድርገው ለሞት ለሚዳርግ ነገር ራሳቸውን ሰጡ። ቦታውን መግዛትና መሸጡ አይደለም ባይዘው የእግዚአብሔር ቢዝነስ። አሁን ቦታውን ሸጠው ገዛ አይደለም። እኔ እያወራ ያለሁት ስለ መሬት አይደለም። አሁን እዚህ ስላለው ለአንድ ምናምን አይደለም እያወራ ያለሁት። እኔ እያወራ መንፈሳዊ ጉዳይ ላይ ነው። እግዚአብሔር ርስት አድርጎ የሰጠህ ነገር አለ፣ አታስነካ። የዘላለም ሕይወት የተገኘበት መልእክት እጃችን ላይ አለ። ኢየሱስ ክርስቶስ መስቀል ላይ ሞቶ የሰጠኛል። አይ ይሄንን የሚያክል የከበረ ነገር ሰው እንዴት በገንዘብ ይቀይራል? ሰው እንዴት በስልጣን ይቀይራል? ሰው እንዴት በዝና ይቀይራል? ሰው እንዴት በኃጢአት ይቀይራል? አትቀይሩ። የተቀበላችሁትን ነገር የሚያስከፍላችሁን ያስከፍላችሁ። እስከ መጨረሻ ድረስ ጥርሳችንን ነክሰን እንሄዳለን። ከኛ ጽናት የተነሳ እግዚአብሔር ምድሪቱን ይባርካል። እናንተ በጽድቅ ከጨከናችሁ ምድሪቱ ትባረካለች። ኖ ካላችሁ፣ እምቢ ካላችሁ፣ ይሄው የናቡቴን እኮ ተከትሎ እግዚአብሔር እኮ እየባረከ ቀጠለ። ናቡቴን በጽድቁ አቋም በኩል ሳይድ ያላረጉትን እየቀጣ ቀጠለ። የተቀጡትን ብቻ ስላነሳው ነው ዛሬ እንጂ በናቡቴ ሳይድ ደግሞ ሄዳችሁ ብታዩ እግዚአብሔር አስመለሰለት። ባይዞ እርሻውን ማንም የሚወርስ እንዳይኖር ናቡቴና ልጆቹን ነው ባይዞ ያስገደለችው ኤልዛቤል። አሁን ይሄ አንደኛ ነገሥት 21 ላይ ናቡቴን ነው የሚለው እንጂ ከዛ በኋላ ሁለተኛ ነገሥት ላይ ባይዞ እዩ ሲናገር ናቡቴንና ልጆቹን አስገድላለችና ነው የሚለው። ፋሚሊውን ያስገደለችው ለምን? ወራሽ እንዳይመጣ ነገ ከነጎዲያ ደግሞ መጥተው እንዳይወስዱ ብላ ልጆቹንም እግዚአብሔር መጣ። ልጆቹ ቢኖሩ ይሻል ነበረ እግዚአብሔር ከሚመጣባቸው። እግዚአብሔር መጣ፣ ጥርግርግ አረገው አካብንና ቤቱ። በጽድቅ ጨክኑ። ለእናንተ አቋም፣ ለእናንተ የህይወት ስታንድ እግዚአብሔር አብሯችሁ ይቆማል። በቃ ሌላ የለም። ሌላ የምሞትለት ጉዳይ የለኝም እኔ ከወንጌል ውጭ። ወርዝም አያረግም። ስለምንም ጉዳይ ዋጋ መክፈል አያዋጣም። ዘንድሮ በጣም ዋጋ የከፈልክለት ነገር ስትደርስበት ይሰለቻል፣ ያደክማል። ለዚህ ነው ይህን ሁሉ ዋጋ የከፈልኩት፣ እንደዚህ የደከመኝ፣ እንቅልፌን ያጣሁት ትላለህ። ሌላ ነገር ባረግበት ኖሮ ያስብልሃል። ወንጌል ከሆነስ ብሞት ያዋጣኛል። ለምን መሰለ? ሰማይ ይቀጥላል፣ ከጌታ ጋር ይቀጥላል። እዚህ ብቻ ዋጋ ከፍዬ ስሞት የሚያልቅ አይደለም፣ እሻገራለሁ ሰማይ። እግዚአብሔር ጻድቅ ነው። የተከተልኩት አምላክ የዘላለም አምላክ ነው። የገባውበት ህይወት የዘላለም ህይወት ነው። 70 ዓመት አይደለም መሬት ላይ፣ ዘላለም ይቀጥላል ሰማይ። ስለዚህ ስትኖሩ እንደዛ ኑሩ። የሚቀጥል ነው ሰማይ። እቀጥላለሁ፣ ከጌታ ጋር እቀጥላለሁ። ክብር ለኢየሱስ ይሁን። ስለዚህ የምትኖሩለትና የምትሞቱለት ሌላ ጉዳይ ያላችሁ እንግዶች እኛ መካከል ካላችሁ አያዋጣችሁ። መሬት ላይ አቺቭ ልታደርጉ ትችላላችሁ፣ ሰማይ ግን አብሯችሁ አይቀጥልም። ሰው ሊኖርለትም ሊሞትለትም የሚገባ ዘላለማዊ ርስት ኢየሱስ ክርስቶስ ብቻ። ከዚህ ከኢየሱስ ውጪ ሌላ ነገር ምንም አያዋጣም። የሚወደኝም የለም እንደ ኢየሱስ፣ የሞተልኝም የለም እንደ ኢየሱስ፣ ለዘላለም ዋስትና የሚሆነኝም የለም እንደ ኢየሱስ። መሬት ላይ ያለ ነገር በሙሉ መሬት ላይ ይቆማል። የተሸከምከው ስጋ ራሱ በስብሶ ይወድቃል። እንኳን ሌላው ነገር አፈር ሆኖ ወደ መሬት ይቀላቀላል። እንኳን ሌላው ነገር ኢየሱስ ብቻ ነው ሰማይ የሚቀጥል። ለዘላለም ከኛ ጋር የሚኖረው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። እማላስነካ ነገሬ እሱ ነው መሆን ያለበት። ማታስነኩት ኖ አልደራደረም። ስለምንም ነገር ቁጭ ብለን ልናወራ እንችላለን። ስለ ኢየሱስ ግን ኖ ህይወቴ ነው። አይ እሱ የተበጠበጠ ቀን ህይወት ይበጠበጣል። መቀጠል አትችልም፣ መኖር አትችልም። ጽድቃችን ክርስቶስ ነው። ቅድስናችን ክርስቶስ ነው። ቤዛችን ክርስቶስ ነው። ጥበባችን ክርስቶስ ነው። ከኢየሱስ ውጪ የምንኖርለት የምናወራውም ጉዳይ የለንም። ስለዚህ ጌታ ያላችሁ ሰዎች ጠብቁ። የሌላችሁ ሰዎች ዛሬ በእውነት ወደዚህ ጌታ እንድትመጡ በጣም በጌታ ፍቅር ልጋብዛችሁ